ሌላኛው ደግሞ አስገራሚ አንድ ትዕይንት አለ በባንግላዴሽ። ምን ታላችሁ? የተቀደሱት ላሞች በግርግር ውስጥ የሚያሳዩት ትዕይንት። በዳካ ትርምስ በነገሰበት የትራፊክ ፍሰት ውስጥ ይህንን እንግዳ ትዕይንት በዓይነ ህሊናችሁ ሳሉ። አውቶቡሶች ይጮኻሉ፣ ሪክሻዎች ይሽለከለካሉ፣ በሚሊዮኖች የሚቆጠሩ ሰዎች ወደ ፈለጉበት ለመድረስ ይጋፋሉ። በዚህ መሃል ግን አንዲት ላም በመንገዱ መካከል ጋደም ብላለች። ትራፊኩ ይቆማል፣ አውቶቡሶች ይጠብቃሉ፣ ሪክሻዎችም መንገዳቸውን ቀይረው ይዞራሉ። ማንም ላሟን አይቀሰቅሳትም። ምክንያቱም በባንግላዴሽ እነዚህ እንስሳት ከከተማ ትራንስፖርት ፍላጎት በላይ የሆነ የተቀደሰ ክብር አላቸው። ይህ ሁኔታ በዓለም ላይ ካሉ እጅግ አስገራሚ ተቃርኖዎች አንዱን ይፈጥራል። ባንግላዴሽ አብዛኛው ህዝቧ ሙስሊም በመሆኑ የበሬ ስጋ መመገብ በሃይማኖት ተቀባይነት አለው። ይሁን እንጂ ቁጥራቸው ቀላል የማይባል የሂንዱ እምነት ተከታዮች ላምን እንደ ቅዱስ ፍጡር ያከብራሉ። ይህ አክብሮትም በሀገሪቱ ሰፊ ማህበራዊ ባህል ውስጥ ተገምዶ ቀርቷል። ምናልባትም ለምዕራባውያን እይታ እጅግ አስደንጋጭ የሚሆነው የላም ቆሻሻን የሚመለከቱ የሂንዱ ስርዓቶች ናቸው። ለእያንዳንዱ የሂንዱ ቡድኖች የላም ሽንትና ፍግ እንደ መንፈሳዊ ማጠቢያና መለኮታዊ ኃይል እንዳላቸው ተደርገው ይወሰዳሉ። ምዕመናን ትኩስ ፍግ ውስጥ የሚታጠቡባቸው በዓላትም አሉ። ይህን የሚያደርጉትም